ለምንድን ነው እንደዚህ ሊያደርግልኝ የሚችለው? እንደዚህ በህልሜ አይቻለሁ እላለሁኝ። ግን እንደዚህ ብዬ ስጠይቀው ሳይታወቀው ገብቶ ይሆናል እዛ ጋር ስራዬን ዝቅ ብለህ ያን ስራ ልሰራ የቻልከው በምን ምክንያት ነው? የሆነ ነገር እያሰብኩ ከሆነ ምናልባት ለዛ አይ እኔ እሱ ብዬ እኔ ደሙ ሰላም ሰላም ውዴ ሶል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ተመልሼ መጥቼላችኋለሁ። ዛሬ ደግሞ ተመልሼ ስመጣላችሁ ምን መሰላችሁ? በጣም በቃ ግርም ያለኝ በቃ ሳስበው ራሱ ምደነግጥበት የሆነ ነገር ነው። እሱ ምን መሰላችሁ? ሶልን በህልሜ አይቼዋለሁ እና በጣም በቃ እኔ እንጃ ለምን እንደሆነ አላውቅም ጭንቅ ብሎኛል። እንዴ ለምን ላየው እንደቻልኩ ራሱ ሳስበው በቃ ይገርመኛል። ለምንድን ነው በህልሜስ ሊመጣ የቻለው ብዬ እያሰብኩ ነው። እና እንዲህ ስላችሁ ደግሞ እናንተ ወደ ሌላ ነገር እንዳታስቡ። ያው አጋጣሚ ነው። ህልም ያው ሁላችንም እናቃዣለን እናልማለን። እና እንደዚህ ስላችሁ ምን መሰላችሁ? ሶል በቃ ለኔ የሚያደርግልኝ ነገር ሁላ በቃ ለምንድን ነው እንደዚህ ሊያደርግልኝ የሚችለው? ታያላችሁ ስራዬ ላይ ባለፈው ትንሽ ሲያመኝ ስራዬን ሸፍኖልኛል። እሱ ብቻ ሳይሆን ደግሞ ልብስ ሰጥቶኛል፣ ቀሚሶች እና ለኔ በዚህ ቻል ጊዜ ተዋውቀን ይሄን ሀል ማረጉ ለምንድን ነው ተገቢ ነው ወይ የሚለው ነገር በቃ አስጨንቆኛልና ልጠይቀው አስቤያለሁኝ። ለምንድን ነው እንደዚህ ያደረገልኝ? እንዲህ ልታረግልኝ ሲቻልከው ለምንድን ነው እለውና ጠይቀዋለሁ። ህልሙንም እንደዚህ በህልሜ አይቻለሁ እላለሁኝ። ግን እንደዚህ ብዬ ስጠይቀው ጓደኛ አለ ሆይ ብዬ ጠይቀዋለሁ። ጓደኛ አለ ሆይ ፍቅረኛስ የለህም ወይ? እንደዚህ ለኔ ስታደርግልኝ ሌላ ሰው የለህም ወይ? ከጀርባ በቃ የሆነ ሰው የለህም ወይ ብዬ ጠይቀዋለሁ። ልክ እንደዛ ብዬ ስጠይቀው እውነቱን ተነገረኝ። እሰየው እውነቱን እንዲነግረኝ የምፈልገው ምክንያቱም እዚህ ጋር እሱ በመጣ ቁጥር እኔ በሄድኩኝ ቁጥር የሆነ ነገር ቢፈጠር እንኳን በኋላ ባናት የሆነ ነገር እንዳይመጣ እጨነቃለሁኝ። እሱን እውነቱን እንዲነግረኝ እውነቱን ማወቅ እፈልጋለሁ። እና ስጠይቀው እውነቱን እንድነግረኝ ብዬ ነው የምጠይቀው። ለማንኛውም እኔ በጣም ያሳሰበኝ መሰላችሁ እሱን ማየቴ ነው። እኔ በጣም እዚህ ሊያስመጣኝ የቻለው ምክንያቱም አሞኝ ነበረ። አየሩም እንደዚህ ትንሽ ብርድ ምናምንም ስለመታኝ እሱን እንትን ለማለት ከስራ አልወጣውኝም። እሱን ሸፍኖልኛል። በጣም አመሰግናለሁ ማለት እንትን ላለው ዛሬ በጣም ላመሰግነው እወዳለሁ። ግን በቃ ህልም ስላየው ለምን እንዳየው እንድጠይቀው እሱስ ምን እያሰበህ የሆነ ነገር እያሰበ ይሆናል ስለኔ እና ምን አስበህ ነበረ እንደዚህ በህልም የመጣው ይጠይቀዋለሁ። እናንተ ደግሞ እና ምን መሰላችሁ በህልም ያየሁት ወይስ ተተገናኘን 1-3 ቀን ሆኖናል እና ወይ ናፍቆኝ ሊሆን እንዴ? አይ አይደለም፣ እንደዚህ አይነት ነገር ውስጥ አልገባንም። ናፍቆት ከሆነም እንግዲህ አላቅም፣ ግን እኔ እንጃ ሳይታወቀው ገብቶ ይሆናል። ለማንኛውም እንደዚህ ስላችሁ ያው እናንተ ወደ ሌላ እንዳታዞሩት። ብቻ ግን ናፍቆኝም ሊሆን ይችላል ወይም ደግሞ ስለተጠፋፋን ስላልተገናኘን ሊሆን ይችላል። እና ጠይቀዋለሁ። ስጠይቀው እውነቱን ከነገረኝ እሰየው ደስ ይለኛል። እውነተኛ ሰው ደስ ይለኛል። በቃ ውሸት በመሃላችን ከገባ ጥሩ አይደለም፣ ጓደኝነታችን ይቋረጣል ብዬ ነው የማስበው። ለማንኛውም አሁን ደውዬለታለሁ፣ ይመጣል። ሲመጣ የሚለውን እንሰማለን። እናንተ ግን ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። መጀመሪያ ቪዲዮን ስታዩ ደግሞ ላይክ አድርጉ፣ ሼር አድርጉለት። እሺ ለማንኛውም አሁን እንጠብቀዋለን። አብራችሁን ቆዩ። እየመጣ ነው ውድ ቤተሰቦች። ወይዘሪት እንዴት ነህ? ደህና ነህ? እንዴት ነሽ? ሰላም ነው አለን አለሁ። ደህና ነህ? እንዴት ነሽ? አለን። ሰው ሲጠፋ ይፈለጋል ማለት ነው። እንተ ራሱ ጠፋ ካደውልም እንዴ? ኧረ እኔ ስንት ደውዬ ስልክሽንም አብሮ ታይፈስና ታይፈድ መጥቶ መሰለኝ አይሰራ እንዴ? ጠፋህ እኮ። ኧረ አለሁ። እንዴት ናችሁ? ቤተሰቦችን ሰላም ባላችሁ እያለሁ። እንዴት ናችሁ? ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬ እንግዲህ ተጠፋፍተን ከዚች ልጅ ጋር ተገናኘን እላችኋለሁ። ጠፋክ? ሰው ምን ሆና ነው? አሟት ይሆን ወይ ብሶባታል ወይ ብለህ እንኳን አትጠይቅም? ምን ላድርግ? እኔም እኮ አሞኝ ነው። ባለፈው የስንቱን ሰው ጫማ ስጠርግ ገባልኝ።
እና እኔም አንቺን መጠየቅ አለብሽ እያልክ ነው? አንቺን መጠየቅ ነበረብሽ። በስንት መከራ እንደተነሳው ነው የማውቀው። ይሁን ዋናው መሻሉ ነው ዋናው ነው። እና ግን ደህና ነህ? ተሻለሽ? ደህና ነኝ። ይሻላል እንደጠየከኝ። ዛሬ ስንት ቀን? 3 ቀን እንደዛ እኔ ያን ሁሉ ብር ያለ ሰርቼልሽ ደውለሽ እንኳን ሶል የት ሄዱ ነው ምን አጋጥሞት ነው ብለሽ እንኳን ደውለሽ እንትን ዛሬ ደስ ባለኝ ግን ሲሆንብሽ ዛሬ ደወልሽ። እርግጠኛ ነኝ ዛሬ ራሱ የደወለችው ለስራ እንዲሸፍንላት ነው። እርግጠኛ አልወጣሽማ። እዛ ቦታሽ እኮ ሄጄ ነው የመጣሁት። በነገራችን ላይ መቼ ሄጄ ነው እዛ ሳጣሽ ምናምን፣ ከዛ ወደ ቤት ልመለስ ስል ነው የደወልሽው ሁላ። ወይ እኔ ስልክ እኮ ዛሬ ነው የሰራው። ሲጀመር ስደውልልህ አይሰራም። ምን ሆነብህ እንደሆነ ነው የኔ ስልክ አረውልኝ ክፍት ነው እንጂ እንጃ። እንግዲህ አጋጣሚ ሊሆን ይችላል። ለማንኛውም እንኳን ደህና መጣህ። እንኳን ደህና ቆየሽኝ። እና እንዴት ህመም ያሳምማል እንዴ እናት? ህመም እንትን ይላል እንጂ እኔ ምን ያባብሳል እንጂ። ለማንኛውም እንኳን ደህና መጣህ እና እንኳን ደህና ቆየሽኝ። አምሮብሻል ለማለት ነው በዚህ። አመሰግናለሁ። ቀሚስስ ግን የሰጠሁሽ ቀሚስ አንቺ ቀሚስ አትለብሺውም ማለት ነው? አብሶ ያኛው ነው ይታላ አሁን እሱን አለበሽ፣ የባለፈውን አለበሽ። አረ እለብሳለሁ። አንድ ቀን ለብሼ እመጣለሁ። ዛሬ ሞቅ ያለ ልብስ መልበስ ስላለብኝ ያው ብርድም ስለሆነ ለዛ ነው እንጂ አንድ ቀን ለብሼ እመጣለሁ። ነው ወይስ ለሌላ ሰው ሰጠሽ? ለእህትሽ ሰጠሻት? እርግጠኛ ነኝ። አይ እንደዛ ሳይሆን የሚጠብ ልብስ አምጥቶልኝ ነው። ኖ እንደዛ አይደለም። በጣም ነው ደስ ያለኝ። ለሱ በጣም አመሰግናለሁ። ግን ምን መሰለክ እንደዛ ልታረግልኝ የቻልከው ቀሚሶች የሰጠኸኝ ወይም በቃ እዛ ጋር ስራዬን ዝቅ ብለህ ያን ስራ ልሰራ የቻልከው በምን ምክንያት ነው ብዬ እንድጠይቅህም ነው ዛሬ የመጣሁት። እንዴ ይሄና ስራ ስልሽ መጥተሽ እንትን ያልሽ? አው በቃ እንዴት ማለት በዚህ አጭር ጊዜ ተገናኝተን እንዴት እንደዚህ ሊያደርግልኝ ቻለ ምናምን ብዬ አሰብኩ። አንቺ በጣም ቀላል ነገር እኮ ቀላል። አሁን ለዚህ ነው ቆይ እዚህ ካሜራ ምናምን ደቅነሽ? አው በቃ ማወቅ ስለፈለኩ እና ደውልሽ እንደዚህ አትጠይቅኝም እንዴ? ለምን እንደዚህ ያደርግልኝ? አይ ለምን ቤተሰቦችም ማወቅ አለባቸው፣ ቤተሰቦችም እንዲያውቁ ወዲያው በሚለው ነው እንጂ። አይ ምንም ኦብቪየስሊ እኮ ያውቃሉ እኮ በጣም ምርጥ ሰው ስለሆንሽ፣ በጣም ልበቀና ስለሆንሽ። ለኔ የመጀመሪያ ጊዜ ያንለታ ቪዲዮውን ያው ብዙ ሰው ጋር አልደረሰም ብዬ ተስፋ አደርጋለሁ፣ ግን ገብታችሁ ይሁት ያረግሽልኝ ነገር ያባል። ለምሳሌ አሁን ያኔ ስራ አልነበረኝም ለቪዲዮ ማለት ነው፣ ግን አለኝ ስራ እና የምርም ስራ ባይኖረኝና ያ ብር ቢያስፈልገኝ ኖሮ እኮ ደረሽልኝ ማለት ነው። እና ለዚች አይነት ሴት እንኳን ቀሚስ ምንስ ቢደረግ ቤተሰቦች እና ለዛ ነው ማለት ነው። ለዛ እንጂ ሌላ ምንም ነገር ኖሮት አይደለም። አይ ይሁን። ለማንኛውም እኔማ አንደኛ እሱን እጠይቃለሁ፣ ሁለተኛ ደግሞ አንተ ልታምነኝም ላታምነኝም ትችላለህ፣ ግን በቃ በህልሜ ስላየው ትሄድጅ ምንድነው እኔ ነው በህልሜ ሻየሽ ምን ስታረ እርግጠኛ ነኝ ምንድነው በህልሜ ሻየሽ? አንተና ያየው ከኔ ምንም አላየው። ስታረጊኝ ነበር ማለቴ አንተና ያየሁት እንዴ? እኔ ሌላ ምን ላይ ይችላል? ምን እያረግሽ ነበር? ምን አረግሽ? አይ እኔ ዝም ብለህ ነው መጣህብኝ እንጂ እኔ ስትመጣ በህልሜ አየሁ እያልሽ ነው እኮ ነው። እንደዛ በቃ እኔ ምን አውቃለሁ እንግዲህ ምናልባት ካልተገናኘን ምን አንቺ እናፍቅሻለሁ ቀን ታስበኛለሽ ማለት ነው። ለማንም እንደዛ ነው፣ ግን ለምን እንደሆነ አላውቅም። ያው ከተገናኘንም 3 ቀን ስለሆነ እንደዛም ሊሆን ይችላል ብዬ አስቤያለሁ። እና በቃ ምን አለ መሰለሽ በህልም እንዴ እኔ ምን አውቃለሁ እንግዲህ ቤተሰቦች፣ አንቺ ራስሽ ነሽ ለምን አየሁህ ብለሽ እየተቆጣሽኝ እኮ ነው። አይ ቁጣ አይደለም እኮ ግን አንተ ስለኔ የሆነ ነገር እያሰብክ ከሆነ ምናልባት ለዛ አይ እኔ እሱ ብዬ እኔ ደግሞ እኔ ምን አሰብኩ ካሰብክ ብዬ ነው። ምን ጭራሽ እኔ ምን አውቃለሁ ብለሽ ለማንም አንድ እሱን አስቤ ነው። ሁለተኛ የጠፋህበት የሆነ ምክንያት ካለክ ብዬ ነው። እኔማ ምክንያት የሆነ ምክንያት ሊኖር ይችላል። እኔ ሀላቀ እኔ የጠፋሁበት ምክንያት እንትን ስራ ነው። ስራ ምናምን በሶ ነውና ለዛ ነው የጠፋሁት። እና ትንሽ ቤት ምናምን እየቀየርን ስለሆነ ለዛ እያመቻቸን ስለነበረ ቤተሰብ ምናምን እያገዝኩ ስለነበረ ነው የጠፋሁት እና እንጂ ለሌላ አይደለም።
መደወል ትቺ ነበረ። ያው ግን ስልክ አይሰራም። ስልክ ስለማይሰራ ነው። በህልምሽ ግን ያየሽ እሱን ምልክት ሱፈርት ጥያቄ ምልክት እኔ ማይቼሽ ይሆን እንዴ? እኔ አላየሽ። እሺ ለማንም እንደዛ ነው። ሁለተኛ ደግሞ ምን ጠይቅ መሰለህ እንዳይደብርህ ግን በህይወት ፍቅረኛ አለክ ወይስ የለክ? ዛሬ እንደዚህ ስጠይቅ ያው ሌላ ነገር ኖሮ ሳይሆን ቤተሰቦች ማወቅ ስለፈለኩ ነው። ለምን ማወቅ የፈለኩ ስለመሰለ በቃ እንደዚህ ስጦታ ሰጠከኝ፣ በቃ ስራዬን ሸፈንክልኝ እና ይሄ ልጅ እንዴት ነው ከኋላ የሆነ ነገር ካለ ፍቅረኛ ያለው ሰው ይሄን ማድረግ አይችልም እንዴ? ሊቃወም ይችላል። ማን ነው የሚቃወመው እንዴ? ያለችዋ ትቃወማለች። ለምን እንደዚህ ታደርጋለህ? ትቃወማለች ብትኖርስ? እኔ ጋር ግን ልትኖርም ላትኖርም ትችላለች። ግን እኮ እሱን ደግሞ እንድታብራራ ይሄ መልካምነት በጎነት እኮ ነው። ምን ችግር አለው አይደል? ነው ግን እሱን አብራራልኝ እስቲ። እኔ ጠየቅኩት ጥያቄ። አይ ፍቅረኛ አለች እንዴ? እኔ ጠይቀኛል አለክ ወይስ የለህም? ያኔ ማለት ኧረ ዛሬ እንዴ ምን ትሽኮረመማለህ አለ ማለት ነው። አያችሁ? አይ እንደዚህ የማስባት የማለማት ፍቅረኛ አለች ይምርሽ ነው። እኔ እንጃ እስካሁን ያለኝ አይመስለኝም ሳይሆን እርግጠኛ መሆን አለብህ። ምክንያቱም ነገ ጧት መታ አንቺ ለምንድን ነው ከሰለሞን ጋር የሆንሽው እንደዚህ እንዳትለኝ ብዬ። አይ እኔ ፍቅረኛ ለጊዜው አልያዝኩም። ሊይዝ እያሰብኩ መንገድ ላይ ነው ወይ እንግዲህ አላውቅም። ግን እስካሁን ድረስ እንደሌለኝ ነው የማውቀው እውነት ለመናገርና ራስን እየተጠራጠርከው ነው። እውነት ያው ራሴን ብጠራጠረው ያው ምን ታደርጊዋለሽ ማለት ሙሉ የለኝም ማለት የለኝም እንዴ ምንድነው እንትን ለማንኛውም ትንሽ ግር እያለው ነው እንግዲህ እያመነታ ነው። አይ እና እሺ እንደዛ ከሆነ አንቺ ራስሽ አለሽ ፍቅረኛ? እኔ መጠየቅ አልችልም ዛሬ? እኔ የለኝም። እርግጠኛ ነሽ? አዎ። እስካሁን ማለት እስካሁን እንዴ ፍቅረኛ ይኖርሽ? አንተ ለምን አለ እስካሁን? እኔማ ያው አላ እድሜም ገና ስለሆነ ኧረ እባክህ እኔ ካንተ ለማንኛውም ይኸው በጣም ራሱን ገና ጥርጣሬ ላይ ነው ያለው። አይ እኔ የለኝም እኮ አልኩሽ። እኔ እድሜ ገና ነው ልደግበት። እንደዛ አይነት ጥያቄ የምትጠይቀኝ አንቺ ግን ምን ነው ኖር ነው? እሺ ማወቅ ፈልጌ ነው እንዴ። ከአንድ ከ13 አመት ወጣት አሁን ፍቅረኛ አለው ተብሎ ይጠየቃል? ካሜራማን ራሱ ሳቀብክ። ምን ነው አልመስልም እንዴ? ምን ያስቀሻል? ምን እሱ እቺ እኮ በአያፋ እንዲያ ነው የሚባለው። አንቀባቀባ ልክ እንደወረደ ለጎርኩት መጣ እንጂ እኔ 13 አመት ይሁን። ለማንኛውም እኔ ግልጽ ብታረግልኝ ደስ ይለኝ ነበር እኮ ግልጽ አደረኩልሽ። እውነቱን ብትነግረኝ በቃ አይ እኔ ፍቅረኛ የለኝም ብቻዬን የምኖረው ብለህ ፍቅረኛ አለኝ። እሺ እኔ የለኝም ግን እሺ የለኝም። ከዚህ በኋላ ምን ልታደርጊ ያስብሽ? እኔ ምንም አላሰብኩኝም። ያው እና እንደዛ አይነት ጥያቄ ስትጠይቂኝ ነው አንዳንዴ። ለማንኛውም የፍቅረኛ እኔ ያለኝ አይመስለኝም እስካሁን ድረስ ያለኝ አይመስለኝም። ሲኖረኝ እነግርሻለሁ። አይ ጥሩ ነው በቃ እና ብቻ ለዛ ነው ይሁን። ጥሩ ነው እንደምትሽኮረም ነው። አይ ከሌለክም የለክም ነው እንግዲህ እኛ እናመጣልሃለን። እዛ ፈልግልኝ ከቻልሽ። እንደውም አሁን ቁም ነገር አመጣሽልኝ። አንዷን ባለመሬት ነው አሁንስ እንደው ባለመሬት ነው ፈልገው። ባለመሬት እንደው በአሁን ሰዓት ይገኛል። ባለመሬት ይገኛል። ችግር የለውም። ባለመሬት የሆነች በቃ አለች። በቃ እሱን ነው የምፈልገው። ቤት መኪና ያላት እኔን አንደላቀ የምታኖር አንደላቀ ማኖር ያለብህ አንተ ነህ እንጂ ሴት ቤተሰብ ምን ችግር አለው? እዚህ ደረጃ ላይ ደርሰናል። እንደማንኛውም እና በባዶ ሜዳ ነው በቃ የምታደርገኝ። ሻይ ቡና እንኳን ሳታዘጋጅ እያመጣሽ ታደርገኛለሽ። ችግር የለውም። ሌላ ቀን እኔ አፈላልሃለሁ። ለማንም ማለት ነው። ይሄን እንድጠይቅህ ነው። ሌላም ጥያቄ እያወጣሽ ነው? አይ ነው ጥያቄ እያወጣ አይደለም፣ ግን ያው የጠየቅኩትን እንደዚህ መልሶልኛል። እንግዲህ ደብቆኝ የሚሆን እውነቱን ይሁን እኔ አልደበቅኩም። ምናልባት ያንቺን አላቅም። ያንቺን በደፈናው ነው የለኝም ነው ያልሽኝ። እኔማ ባለፈው ነገር ያለው ቤት ተከራይቼ ነው የምኖረው። የምሰራውን ስራ ያውቃል። መቼም እኔ ባለትዳር ብሆን እንደዛ ሆኜ ስሰራ መቼም
እንትን ይላል ብዬ አላስብም። ግን ያው ራሴን ለማውጣት ራሴን ለማሻሻል ያው ምሰራውን ታውቃላችሁ። ግን እናንተ ደግሞ ማለት ነው ቤተሰቦች ለምንድን ነው ጽዮን ትምጣ እያሉ አይደለም ብለዋል። እስካሁን ብዙም የለም። ግን እንግዲህ አልተመቸሻቸውም እኮ እሱን ራሱ በደንብ ቢብራራልን እና ለማንኛውም ከተመቸኋቸው ትምጣ ጽዮን ካሉ በራሴ ቻናል እመጣላችኋለሁ። ግን መጀመሪያ ደግሞ ይሄን ወንድማችንን ሶልን በጣም አበረታቱት፣ ሰብስክራይብ አድርጉለት፣ ላይክ ሼር አድርጉለት። እና እንደው አቋረጥኩ። እናንተ ያው የተባላችሁትን አድርጉ በቅንነት እና ታዲያ እንደዚህ እያሰብሽልኝና ታዲያ አሁን እኔ ላንቺ ባያስብልሽ ይገርማል እንዴ? አይ እኔ አሁን እኮ ያልኩት አበረታቱት ነው ያልኩት እኮ አበረታቱት። እሱ እኮ ነው አሁን ይሄ ቅንነትሽ ነው አንቺን እንድቀርብሽ ያደረገኝ። ላንቺ ምንም ነገር ባረግልሽ ምንም አይመስለኝም እና አታስቢ እያልኩሽ ያለሁት እኮ በዚህ ምክንያት እንጂ ለምንድን ነው ሌላ ነገር የምታስበው? አይ ለምንድን ነው እንዴ? በቃ እሺ ስላረክልኝ ነገር ሁላ አመሰግናለሁ። ምን መጀመሪያ ሰው እንትን ትይና አንቺ እንደውም ከዚህ በኋላ አጠገቤ ማደርስ ቀልዴ ነው። ይኸው በቃ ከዚህ በኋላ አልመጣም በቃ። አይ በዚህ አጋጣሚ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ቪዲዮ ራሱ ከሰራው ስንት ቀን እንግዲህ ይሄ ቪዲዮ ለኔ ነው ማለት ነው። አዎ መቼም እኔ ከዚህ በለጠ ታዲያ ምን ላድርግላት? እሺ እንግዲህ እኔ ሌላ ስጦታ ሌላ ቀሚስ በቃ ማላበሻ ነው ማጣሽ። ምን ሱሪ ስለብስበት ለስራ ቦታ ሱሪ ስለሚመቸን ሱሪ ስለምለብስበት ይኸው ቀሚስ በቀሚስ ሊያረጋኝ ነው። ሌላ ደግሞ ሶስተኛ ቀሚስ ሊመጣ ነው። እንጠብቃለን በቅርቡ። ለማንኛውም ይሄን ጥያቄ ጠይቅሽ ጨርሻለሁ። እርግጠኛ ነሽ? የጨረስከው ነገር የለም? ጨርሻለሁ። እኔ ደክሞኛል ወላሂ እዚህ ላይ ብንዘጋ ደስ ይለኛል። እሺ ቤተሰቦችን እንትን በላቸውና እኔማ ሰላም ናችሁ እንዴት ናችሁ ብያለሁ። ቪዲዮውን የከፈትሽው ራስሽ ነሽ እና ተሰናበታችሁ። ሰላም ሁኑ ቤተሰቦቻችን። ሰብስክራይብ አድርጉ እንደተባለው ሰብስክራይብ እያደረጋችሁ ቤተሰብ ሁኑን፣ አበረታቱን። ለሷም በቅርቡ እንግዲህ ይህ ቻናል ደግሞ አሪፍ እየወጣ ከሆነ ለሷም በአዲስ ቻናል እንከፍትላታለን። ያው በስልኩ ጉዳይ እኔ ችግር የለውም ብያታለሁ። ትንሽ አሁን እየቀረጸችበት ያለው ስልክም ትንሽ ወረድ ያለ ነውና በራሴ ስልክ በራሴ ካሜራ እንቀርጻታለን፣ ወደ እናንተ እናደርሳታለን። አሪፍ ሀሳቦችን ይዛ የምትመጣ ይመስለኛል እና እንከፍትላታለን። እናንተ ደግሞ ይሄን ቤት በቃ ስራዬን መተራሱ ፕሮሞሽን መስራት አለብን። አድራሻችን ምናምን በቃ ነው ውል እንፈራራለን፣ ችግር የለውም። እና ለማንንም እና ለዛ ነው ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ። እንወዳቸዋለን። አንቺ ለቤተሰቦችሽ ማስተላለፍ የምትፈልጊው ነገር አስተላልፊ። እኔ እዚህ ጋር ይበቃኛል። ይመች። እሺ ውድ ቤተሰቦች፣ ለማንኛውም እንግዲህ የጠየቅኩትን መልሶልኛል። በተቻለው መጠን ተረድቻለሁ ብዬ አስባለሁ። ለማንኛውም እናንተ ደግሞ በጣም እንወዳቸዋለን፣ እናከብራቸዋለን። ይሄን ቤት ሰብስክራይብ እያደረጋችሁ ተቀላቀሉ። እንወዳቸዋለን። ባይ